አንድ አባት ለገዛ ሴት ልጆቹ ሂትለር እስኪባል ድረስ ቢጨክን የገዛ መንደሩና ጎረቤቶቹ አብዷል ብለው እስኪጠሉት ድረስ ከህብረተሰብ ጋር ቢጣላ እና መላ ዓለሙ አይቻልም ብሎ የዘጋበትን በር በግድ ለመክፈት ቢሞክር ውጤቱ ምንም ይሆን ይመስላችኋል? ዛሬ የምንመለከተው የፊልም ታሪክ ስለ ተራ ስፖርት ብቻ የሚያስመለክተን አይደለም። ይህ ታሪክ ስለ አንድ ሀገር ክብር ሲባል ስለተከፈለለት መስዋዕትነት፣ በማህበረሰብ ጫና ውስጥ ሆኖ አዲስ ታሪክን ስለመስራትና የማይሰበር የጽናት መንፈስን የሚያሳይ ነው። ማሃቪር ሲንግ አፎት የተባለ አንድ ህልም ያለው ሰው ለሀገሩ ወርቅ የማምጣት ምኞቱን በወንድ ልጁ በኩል ለማሳካት ቢፈልግም ተፈጥሮ ግን አራት ሴት ልጆችን በመስጠት ፈትነዋለች። ሴት ልጅ ወደ ወጥ ቤት እንጂ ወደ ትግል ሜዳ ምን አላት የሚል አስተሳሰብ በሰፈነበት መንደር ውስጥ ማሃቪር ግን አንድ ወሳኝ እውነት ተገለጠለት። ወርቅ ያው ወርቅ ነው፣ ሴት አመጣችው ወንድ አመጣው ምን ልዩነት አለው የሚል። ይህ ፊልም አባትየው ልጆቹ ላይ ካሳደረው ጫና ተነስቶ ሴት ልጆቹ ጊታና ባቢታ ጸጉራቸውን ተቆርጠው ከወንዶች ጋር እስኪታገሉበት እንዲሁም አባታቸውን ጠልተው ካመጹበት ጊዜ አንስቶ መላው ህንድን በኩራት እስካቆሙበት የድል ቀን ድረስ ያለውን ውጣ ውረድ በግሩም ሁኔታ ያስመለክተናል። የደም እንባ የሚያስለቅሱ የልምምድ ጊዜያት፣ በአባትና በልጅ መካከል የሚፈጠር ግጭትና በመጨረሻም በዓለም አቀፍ መድረክ ላይ የተገኘን እስትንፋስ የሚሰርቅ ድል። ይህ ዳንገል ነው። በዓለም ላይ ከፍተኛ ተቀባይነትን ያገኘውና የአሚር ካን ድንቅ ብቃትን የታየበትን ይህን አነቃቂ ፊልም ከመጀመሪያው እስከ መጨረሻው በትረካ እናስቃኛችኋለን። ታሪካችን የሚጀምረው በአንድ የመንግስት መስሪያ ቤት ውስጥ ነው። ቦታው ጠባብ፣ ፋይሎች የተደራረቡበትና አቧራ የለበሰ ነው። እዚህ ቢሮ ውስጥ ማሃቪር ሲንግ አፎት የተባለ ሰው አለ። ፊቱ የተረጋጋ ቢመስልም ውስጡ ግን እንደ እሳተ ገሞራ የሚንተከተክልህ አለ። ቲቪው ላይ እንደ አውሮፓውያን አቆጣጠር የ1988ቱ የሲኦል ኦሎምፒክ ውድድር እየታየ ነው። ማሃቪር አይኖቹን ቲቪው ላይ ተክሏል። ልቡ ግን ሌላ ቦታ ነው። በዚህ መሃል አንድ የሥራ ባልደረባው ይመጣና ስለ ህንድ ትግል ማውራት ይጀምራል። የኛ ሀገር ተፋላሚዎች እኮ ጉልበት የላቸው፣ ለዛ ነው ሜዳሊያ የሚያመጡት እያለ ያሾፍበታል። ማሃቪር ግን ቀስ ብሎ አንገቱን ያዞርና ጉልበት ሳይሆን ልምድ ነው የሚጎድላቸው፣ አሊያም እኛ ህንዶች ለማንም አንበገርም ብሎ ይመልስለታል። ያኛው ሰውዬ የቀድሞ ስቴት ሻምፒዮን ስለነበር የማሃቪር ንግግር አበሳጨው። በንቀት ሳቅ እያየ አንተ ማንህና ነው የምታውቀው? እስኪና ተፈታተነኝ ብሎ ጠረጴዛውን ገፋ አድርጎ ተነሳ። አሁን ቢሮ ወደ ትግል ሜዳ ተቀየረ። ትግሉ ተጀመረ። ያኛው ሰውዬ በጉልበት ሊጥለው ሲሞክር ማሃቪር ግን እጅግ በሚገርም ፍጥነትና ቴክኒክ ሰውየውን አየር ላይ አሽከርክሮ መሬት ላይ ዘረረው። አንድ ጊዜ አይደለም፣ ሁለት ሶስቴ። ማሃቪር ሰውየውን ካሳመነው በኋላ እንዲህ አለው፣ ሻምፒዮን ብትሆንም የተሸነፍከው በተራሰው ሳይሆን በብሔራዊ የትግል ሻምፒዮን ነው ብሎ ማንነቱን ገለጸለት። ማሃቪር ሲንግ አፎት ተራ የመንግስት ሰራተኛ ብቻ አይደለም። በድህነት ምክንያት ስፖርቱን ያቆመ ነገር ግን ህልሙን ያልተወ የትግሉ ንጉስ ነው። ወደ ኋላ እንመለስና ማሃቪር ስፖርቱን ያቆመው አባቱ ትግል እንጀራ አይሆንም ስራ ብለው ስላስገደዱት ነበር። የሀገሩ ወርቅ የማምጣት ህልሙ ሲጨናገፍ አንድ ተስፋ ብቻ ቀረ። የምወልደው ወንድ ልጅ ለሀገሬ ወርቅ ያመጣልኛል የሚል ህልም ነበር። አሁን ላይ ሚስቱ ዳያ ነፍሰ ጡር ሆናለች። ማሃቪር በጉጉት ይጠብቃል። በመንደር ውስጥ ያሉ ሰዎች ሁሉ ወንድ ልጅ እንዲወለድለት ምክር ይለግሱታል። አንዱ መጥቶ እሑድ ጠዋት ብትሞክር ወንድ ይወለድልሃል ይለዋል። ሌላው ደግሞ ይህንን ቅጠል አጠጣት ይለዋል። ማሃቪር ሁሉንም ሞከረ። ውጤቱ ግን ምን ሆነ? ሴት ልጅ ጊታ ተወለደች። ማሃቪር አዘነ። ግን ቀጣይ ወንድ ይሆናል አለ። አመታት ነው ጉዱ። ሁለተኛው ተወለደ። አሁንም ሴት ሆነች። ባቢታ ተወለደች። ሶስተኛውም ሴት፣ አራተኛውም ሴት። ቤቱን አራት ሴት ልጆች ሞሉበት። የማሃቪር ህልም እንደ ብርጭቆ ተሰባብሮ ወደቀበት። በቤት ውስጥ ግድግዳው ላይ የሰቀላቸውን የራሱን ሜዳሊያዎችና ጋዜጦች ቀስ ብሎ እያወረደ ሳጥን ውስጥ ሲከተም ፊቱ ላይ የሚነበበው ሐዘን የጥልቅ ተስፋ መቁረጥ ምልክት ነበር። ለካ በኔ እድል ወርቅ የሚባል ነገር የለም ብሎ አመነ። የትግል ሜዳሊያ ማምጣት የሚችለው ወንድ ልጅ ብቻ ነው ብሎ ያምን ነበርና። ልጆቹ አደጉ። ጊታና ባቢታ አስራዎቹ የዕድሜ ክልል ውስጥ ገቡ። እንደ ማንኛውም የመንደር ሴት ልጆች እቤት ውስጥ እናታቸውን ያግዛሉ፣ ትምህርት ይሄዳሉ፣ ይጫወታሉ፣
አባታቸው ግን ሁሌም ኮስተር ያለ ነው። ሳቅና ጨዋታ አያውቅም። በዕለታት በአንድ ቀን መሃቪር ከሥራ ሲመለስ የቤቱ ደጃፍ በሰዎች ተሞልቷል። ጎረቤቶቹ ተሰብስበው ይጮኻሉ። የመሃቪር ሚስት አንገቷን ደፍታለች። መሃቪር ምን ተፈጠረ ብሎ ሲጠይቅ ጎረቤቱ ሁለት ወንድ ልጆቹን አሳየው። የልጆቹ ፊት አብጧል፣ ልብሳቸው ተቀዳዷል። ጎረቤቱ በንዴት እየጮኸ ልጆች እኮ ናቸው ልጆቼን እንደዚህ ያደረጋቸው፣ ሴት ልጅ እንዴት ወንድ ልጅን ትመታለች አሉ። መሃቪር ደነገጠ። ወደ ጊታና ባቢታ ዞሮ ይህን ያደረጋችሁት እናንተ ናችሁ ሲል ጠየቀ። ልጆቹ በፍርሃት እየተንቀጠቀጡ አባዬ እነሱ እኮ ናቸው የሰደቡን፣ እኛ ራሳችንን ለመከላከል ነው የመታናቸው አሉ። መሃቪር ዝም አለ። ጎረቤቶቹ ይቅርታ ጠይቆ ልጆቹን ይቀጣል ብለው ጠብቀው ነበር። እሱ ግን ወደ ልጆቹ ጠጋ አለ። እንዴት አድርጋችሁ መታቻቸው አላቸው። ጊታና ባቢታ የሰሩትን የትግል እንቅስቃሴ ያሳዩት። መሃቪር በድንጋጤ ፈዘዘ። አይኖች ውስጥ አንድ ብልጭታ ታየ። እነዚያ የትግል እንቅስቃሴዎችን ማንም ያስተማራቸው አልነበረም፣ በደም የመጡ የተፈጥሮ ስጦታዎች እንጂ። እዚህ ጋር ነው ተመልካቾች የመሃቪር አመለካከት የተገለበጠው። ለዘመናት ወንድ ልጅ ብቻ ነው ወርቅ የሚያመጣው ብሎ ሲያዝን፣ ወርቁ ግን እዚህ ቤት ውስጥ በሴት ልጆቹ እንደተደበቀ ተረዳ። ወደ ሚስቱ ዞረና ያንን ታዋቂ ንግግር ተናገረ። ወርቅ ያው ወርቅ ነው፣ ሴት አመጣችው ወንድ አመጣው ምን ልዩነት አለው አላት። ከሚቀጥለው ቀን ጀምሮ የጊታና የባቢታ ሕይወት ተቀየረ። መሃቪር ከነገ ጀምሮ ጠዋት 11 ሰዓት ትነሳላችሁ ብሎ አዘዘ። ጎረቤቶቹ፣ የመንደሩ ሰዎች እንዲሁም ሚስቱ ዳያ ሳይቀሩ ተቃወሙት። ሴት ልጅ ትግል ምን ያደርግላታል? ማን ያገባቸዋል? እያሉ አጉረመረሙ። መሃቪር ግን ጆሮ አልሰጣቸው። ጠዋት ጎህ ሲቀድ ቀዝቃዛው ንፋስ እየነፈሰ ልጆቹ በእንቅልፍ ልባቸው ሜዳ ላይ ይገኛሉ። መሃቪር ፊሽካውን ይነፋል። ይሮጣሉ፣ ይዘላሉ፣ ይንከባለላሉ። ገና ለስላሳ የሆኑት እጆቻቸው በአሸዋ ይላጣሉ። ሰውነታቸው ይቆስላል። እግዚኦ እስኪሉ ድረስ ያሰራቸዋል። ልጆቹ ስፖርት የሚሰሩት በባህላዊ የእንድ ቀሚስ ስለነበር ለመሮጥ ስለተቸገሩ መሃቪር ላጎታቸው ልጅ ለኦማካር የተሰፋ አጫጭር ሱሪዎችን አሰጣቸው። ይህ ለመንደሩ ሕዝብ ትልቅ ነውር ነበር። ሴት ልጅ በአጭር ሱሪ ሰው ሁሉ እንደ እብድ ማየት ጀመረ። ግን የከፋው ነገር ገና አልመጣም ነበር። ልጆቹ አባዬ ጸጉራችን በአሟራ እየተሞላ ነው፣ ቅማል እያያዘ አስቸገረን፣ ልምምዱን እንቀንስ ብለው ዘዴ ፈጠሩ። መሃቪር ግን ለቅሬታቸው መልስ ነበረው። ጸጉር አስተካካይ ወደ ቤቱ ጠራ። ጊታና ባቢታ በመስተዋወት ራሳቸውን ሲያዩ የረጅም ጸጉራቸው መቆረጥ ልባቸውን ሰበረው። መቀሱ ክርት ክርት እያለ ውቡን ጸጉራቸውን ሲቆርጠው ልጆቹ በለቅሶ ታጠቡ። መንደሩ ሁሉ ተሰብስቦ እንደ ጉድ አያቸው። ይህ ሰውዬ አብዷል፣ ሴት ልጆቹን ወንድ እያደረገ ነው አሉ። ለጊታና ለባቢታም ይህ ቅጣት እንጂ ስልጠና አልመሰላቸውም ነበር። አባታቸውን ጠሉት። ልጆቹ አባታቸውን ከመጥላታቸው የተነሳ ልምምዱን ለማቋረጥ ብልሃት ይፈጥራሉ። አምፖል ያጠፋሉ። አባታቸው ሲተኛ ያታልላሉ። አንድ ቀን የጓደኛቸው ሰርግ ነበር። አባታቸው እንዳይሄዱ ቢከለክላቸውም እሱን ዋሽተው ወደ ሰርጉ ሄዱ። ሙዚቃው፣ ዳንሱ፣ ጌጣጌጡ ያመለጣቸውን የሴትነት ሕይወት እዛ አገኙት። እየጨፈሩ እያለ መሃቪር በድንገት ገባ። ሙዚቃው ቆመ። መሃቪር የልጆቹን ያጎት ልጅ በጥፊ መቶት ሰርግ ቤቱን ለቆ ሄደ። ያን ቀን ማታ ጊታና ባቢታ ከሙሽራው ጓደኞች ጋር ተቀምጠው እያለቀሱ ነበር። አባታችን ጨካኝ ነው፣ እረፍት አይሰጠንም፣ የልጅነት ሕይወታችን ቀማን እያሉ ያማርራሉ። የ14 ዓመቷ ሙሽራ ግን እንባዋን እየጠረገች ዞረችና እንዲህ አለቻቸው። ይህ ንግግርም የፊልሙ ወሳኝ ምዕራፍ ነው። እኔ በእናንተ ቦታ በሆንኩ ምን አለበት? የኔ አባት ምን እንዳደረገኝ ታውቃላችሁ? እንደተወለድኩ እንደ ዕቃ ቆጠረኝ። ምግብ ማብሰል፣ ቤት ማጽዳት አስተማረኝ። 14 ዓመት ሲሞላኝ ደግሞ ጭራሽ ለማላውቀው ሰው ዳረኝ። ከዚህ በኋላ ለዛ ሰውዬ ልጅ መውለድና ባሪያ መሆን ነው ስራዬ። የእናንተ አባት ግን ስለ ወደፊታችሁ ያስባል። ዓለም ሴቶችን አክብሮ እንዲያያችሁ በራሳችሁ እንድትቆሙ እየታገለ ነው። ለእናንተ ሲል ዓለምን እየተጋፈጠ ነው። ይህ ንግግር የጊታና የባቢታ ልብ እንደ ቀስት ወጋው። እስከ ዛሬ እንደ ጠላት ያዩት የነበረው አባታቸው ለካስ ከዚህ ጨለማ ሊያወጣቸው የሚታገል ጠበቃቸው ነበር። ከዛ ሰከንድ ጀምሮ ማንም ቀስቅሷቸው አያውቅም። በማለዳ ተነስተው አባታቸውን አስከትለው ልምምዳቸውን ቀጠሉ። አሁን የሚሰሩት ለአባታቸው ብለው ሳይሆን ለራሳቸው ህልም ብለው ሆነ። ልምምዱ በረታ፣
ልጆቹ ከአጎታቸው ልጅ ጋር ከማክር ጋር እየታገሉ አደጉ። መሃቪር አሁን ለውድድሩ ዝግጁ እንደሆኑ አመነ። ግን አንድ ችግር ነበር። በመንደር ውስጥ የሴቶች ውድድር የለም። ያለው የወንዶች የጭቃ ላይ ትግል ብቻ ነው። መሃቪር ጊታን ይዞ ወደ ውድድሩ ሜዳ ሄደ። አዘጋጆቹ እንዲህ ሴት ልጅ ከወንድ ጋር በፍጹም ሃይማኖታችን አይፈቅድም፣ ባህላችን ይበላሻል አሉ። መሃቪር ግን ተመልካቹ አዲስ ነገር ይፈልጋል፣ ወንድና ሴት ሲታገሉ ማየት አይፈልጉም ትላላችሁ ብሎ ተከራከረ። አዘጋጆቹ ገንዘቡ ስላስጎመጃቸው ፈቀዱለት። ጊታ ወደ ሜዳው ስትገባ ህዝቡ በፉጨትና በጩኸት ተቀበላት። ተፎካካሪዋ ደግሞ እንደ በሬ የጠነከረ ወንድ ልጅ ነው። ሁሉም ሰው እቺ ልጅ ልትሞት ነው፣ አጥንቷ ሊሰበር ነው ብሎ ፈራ። ልጁ በጉልበት ሊያሸንፋት ሞከረ። ጊታ ግን የአባቷን ቴክኒክ ተጠቅማ አየር ላይ ያሽከረከረች ጣለችው። ምንም እንኳን በመጨረሻ በነጥብ ብትሸነፍም የህዝቡን ልብ ግን አሸነፈች። በዛች ቅጽበትም የሴት ልጅን አቅም ለመላው ህብረተሰብ አሳየች። ከዛ በኋላም ጊታን የሚችላት ጠፋ። ወንዶችን እየጣለች ሽልማቶችን እየሰበሰበች የድሮ ተሳዳቢዎቿ ሁሉ አድናቂዎቿ ሆኑ። መሃቪርም በኩራት ያያት ነበር። እነዛ ከግድግዳ ላይ ያወረዳቸው ሜዳሊያዎች አሁን በልጁ ጊታ አማካኝነት ወደ ግድግዳው ተመለሱ። ጊታም የብሔራዊ ሻምፒዮን ሆነች። አሁን ለዓለም አቀፍ ውድድር ለመዘጋጀት ወደ ብሔራዊ ስፖርት አካዳሚ መግባት ነበረባት። እዚህ ጋር ነበርም ነገሮች ሁሉ የተበላሹት። አካዳሚ ውስጥ ያለው አሰልጣኝ ፓራሞድ ካዳማ የሚባለው ሰው በመሃቪር ስልጠና አያምንም። የአባቴ ስልጠና የገጠር ነው፣ እኔ ዘመናዊውን አስተምርሻለሁ አላት። ጊታም አዲስ ዓለምን አየች። ጓደኞቿ ጥፍራቸውን ሲቀቡ፣ ፀጉራቸውን ሲያሳድጉ፣ ፊልም ሲያዩ አየች። ቀስ በቀስም የአባቷን ዲሲፕሊን ረሳች። ፀጉሯን አሳደገች፣ የአመጋገብ ስርዓቷን አበላሸች። አባቷ ሲደውልላት አባዬ አንተ የምታውቀው የድሮውን ነው፣ አሁን እኮ ስፖርቱ ተቀይሯል እያለች መናገር ጀመረች። አንድ ቀንም ለእረፍት ወደ ቤት መጣች። አባቷ ስለ ቴክኒክ ሊያወራት ሲሞክር አይ አባዬ ያንተ ስህተት ነው አለች። ነገሩ ወደ ግጭት አምርቶ አባትና ልጅ ትግል ገጠሙ። ተመልካቾቼ ይህ ትዕይንት ልብን ይሰብራል። በእድሜ ደከማው አባትና በጉልበት የጠነከረችው ልጅ ጊታ ሊጥላት ሞከረ፣ ግን ጉልበቱ ከዳው፣ ትንፋሽ አጠረው። ጊታ አባቷን አሸንፋ በኩራት ቆመች። ባቢታ ግን ጊታ አባዬ አርጅቶ ነው እንጂ ቴክኒኩ ስህተት ስለሆነ አይደለም አለቻት። ጊታ ግን በፍጹም ልሰማት አልፈቀደችም። ጊታ በዓለም አቀፍ ውድድሮች መሳተፍ ጀመረች። ሲድኒ፣ ቱርክ፣ ጃካርታ። በሄደችበት ሁሉ ግን ሽንፈት ብቻ ሆነ። በመጀመሪያው ዙር ትወጣለች። አሰልጣኟ ችግር የለም ገና ልምድ እያገኘች ነው ይላታል። ጊታ ተስፋ ቆረጠች። የሀገሪቱ ሕዝብ ሁሉ ከንቱ ናት ብሎ ተቻት። በሌላ በኩል ደግሞ ታናሽ እህቷ ባቢታ የአባቷን መንገድ ተከትላ ብሔራዊ ሻምፒዮን ሆነች እና አካዳሚውንም ተቀላቀለች። ጊታ ያሸነፍሽው አባዬ እያሰለጠነች በነበረበት ጊዜ ብቻ ነው አለቻት። አሁን ማንነትሽን ረስተሻል አለቻት። ጊታ አለቀሰች። ስልኩን አንስታ ለአባቷ ደወለች። ቃላት አልወጣ አላት። እንባ ብቻ አፈሰሰች። መሃቪር የልጁን ለቅሶ ሲሰማ ያ ሁሉ የያዘባትን ልብ ቀለጠ። አባዬ ይቅር በለኝ አለችው። መሃቪርም አይዞሽ ልጄ እኔ አለሁልሽ አላት። አሁን ላይ የኮመንዌልዝ ጨዋታ ሊጀምር 6 ወር ብቻ ቀርቷቸዋል። መሃቪር ወደ ፓቲያላ ወደ ስልጠና ቦታ መጣ። አሁን ሚስጥራዊ ስልጠና ጀመረ። መሃቪር የልጆቹን ያለፈ የውድድር ቪዲዮዎች እየተመለከተ ስህተታቸውን አወጣ። ጠዋት 11 ሰዓት አሰልጣኙ ሳይነቃ ጊታና ባቢታን በድብቅ ያሰለጠናቸዋል። ጊታም የአሰልጣኙን የተሳሳተ ምክር በአባቷ ትክክለኛ ምክር ቀየረችው። ማጥቃት እንጂ መከላከል የለብሽም አላት። ጥቂት ጊዜ አልፎ የ2010 የኒውዴል የኮመንዌልዝ ጨዋታዎች ደረሱ። ጊታ ተቀየረች። አይኖቿ ላይ የድሮ ነበልባል ተመለሰ። በመጀመሪያው ዙር አሸነፈች። በሁለተኛውም ዙር አሸነፈች። አሰልጣኙ በድንጋጤ አፋቸውን ያዙ። እሱ በሰጣት ምክር ሳይሆን አባቷ ከትሪቡን በሚጮው ምክር ነው የምታሸንፈው። ግማሽ ፍጻሜ ላይ ከናይጄሪያዊዋ ከጠንካራ ተፋላሚ ጋር ተገናኘች። ጨዋታው ሊጠናቀቅ ሰከንዶች ሲቀሩ አባቷ አሳያት ብሎ ጮኸ። ጊታም የማይቻል የሚመስለውን እንቅስቃሴ አድርጋ አሸነፈች። ለፍጻሜ አለፈች። የፍጻሜው ቀን ደረሰ። ተቀናቃኟ የአውስትራሊያዊቷ አንጀሊና ናት። ከዚህ በፊትም ጊታም ብዙ ጊዜ ያሸነፈቻት ናት። አሰልጣኙ ግን አንድ ተንኮልን አሰበ። መሃቪር ከሜዳው ካልጠፋ ጊታ አትሰማኝም ብሎ ለአንድ ሰራተኛው አዘዘ።
ሰራተኛውም ማህቪርና እዚህ ጋር እርዳኝ ብሎት አታሎት ወደ አንድ ጨለማ ክፍል ወሰደውና በሩን ቆለፈበት። ውድድሩ ተጀመረ። ጊታ ወደ ትሪቡኑ ስትመለከት አባቷን አጣችው። ተረበሸች። አንደኛው ዙር አለቀ። ጊታ አሸነፈች። በሁለተኛው ዙር ሞከረች፣ ግን አንጀሊና ጠንካራ ናት። በሁለተኛው ተሸነፈች። የመጨረሻው ሶስተኛ ዙር ላይ ውጤቱ 1-5 ሆነ። ጊታ ተስፋ የቆረጠች ትመስላለች። ሰዓቱ ይሮጣል። 20 ሰከንድ፣ 15 ሰከንድ ይላል። ማህቪርም በጨለማ ክፍል ውስጥ ሆኖ የህዝቡን ጩኸት ይሰማል። ጊታ የሚለውን ድምፅ ሲሰማ በሩን በቡጥ ይመታል፣ ግን ማንም አይከፍትለትም። ጊታ ብቻዋን ቀረች። በዛ ቅስፈት ግን ድሮ አባቷ ወንዝ ዳር ያስተማራትን አንድ ነገር ትዝ አላት። ራስሽን ማዳን ያለብሽ አንቺው ነሽ ያላትን አስታወሰች። የጊታ አይን ላይ እንባ ሞላ፣ ግን የህል እንባ ነበር። ጊታ አንጀሊናን በድንገት አጠቃቻት። ሙሉ ጉልበቷን ተጠቅማ የአውስትራሊያዊያን ተፈላሚ ከጭንቅላቷ በላይ አሽከርክራ መሬት ላይ ዘረረቻት። 5 ነጥብ። ፍሽካው ተነፋ። ጊታ አሸነፈች። ወርቅ። ህንድ በታሪኳ ለመጀመሪያ ጊዜ በሴቶች ትግል የወርቅ ሜዳሊያ አገኘች። ህዝቡ በደስታ አበደ። ማህቪር በክፍል ውስጥ ሆኖ የህንድ ብሔራዊ መዝሙርን ሲሰማ ያኔ አሸናፊ መሆኗን አወቀ። አይኑ እንባ አረገዘ። በኋላ ሰራተኛው በሩን ከፈተለት። ማህቪር እየሮጠ ወደ ሜዳው ሄደ። ጊታ አባቷን ስታይ ሜዳሊያን ይዛ ወደ እሱ ሮጠች። አሰልጣኙን ገፍትራ አለፈች። ማህቪር ያኮስታራ ይሄ ጎድልሻል የሚለው ጠንካራ አባት ለመጀመሪያ ጊዜ ፊቱ በፈገግታ ፈካ። ሻባሽ ጎበዝ አላት። ይህ ቃል ለጊታ ከዓለም ወርቅ ሁሉ ይበልጥ ነበር። ተመልካቾቼ ይህ ፊልም በህንድ ሀገር በሴቶች ላይ የነበረውን አመለካከት የለወጠ ነው። ማህቪር ሲንጋፎት 4 ሴት ልጆቹን የዓለም ሻምፒዮና በማድረግ ሴት ልጅ የማትችለው ነገር እንደሌለ፣ ድል ጾታ እንደማይለይ ለዓለም አስተማረ። ይህ ድንቅ ታሪክን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። 2 ሰዓት ሙሉ ፊልም አይቶ ፓኬጅ ከመጨረስ የ10 ደቂቃ ሪካፕ አይቶ ፓኬጅን ማትረፍ አይሻልም? ኢትዮ ቴሌኮም ወይም ሳፋሪኮም ይህን ዘዴ እንዲያውቁብን ስለማንፈልግ በድብቅ ሰብስክራይብ አድርጋችሁ ቤተሰባችን